በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ነው በጣም ደህና ነኝ። እስቲ ስለ እግዚአብሔር ምሕረቱ ቸርነቱ እንዴት ነው ማለት አሁን ለምሳሌ የሰው መግቢያው አንድ ነው። መግቢያችን የማንኛችንም መግቢያ አንድ ነው አይደለም? እግዚአብሔር ምሕረቱ ወደ እዝነቱ ወደ ፈውሱ ምን ያህል በሮች አሉት? ወደ እግዚአብሔር ለመጠጋት ምን ያህል በሮች አሉት? ተግባባን? በሮቹ ስንት ናቸው? እስቲ የማውቀውን ትንሽ ልንገራችሁ ወይም እንጫወት። ምንድን ነው መሰላችሁ? የእግዚአብሔር በሩ ቸርነቱ አንድ አይደለም፣ አንድ በር አይደለም ያለው፣ ብዙ በሮች አሉት። ምንድን ናቸው? በሰማዕታት በጻድቃን በደጋጎች ይፈውሰሃል፣ ያድነሃል፣ ይለመንሃል። በእናቱ በቅድስት ድንግል ማርያም ይለመንሃል፣ ይምርሃል፣ ይቅር ይልሃል። በሰባቱ ሊቀ መላእክት ብትሄድበት ይቅር ይልሃል። አያችሁ? ደግን ሥራ በመስራት ይቅር ይልሃል። እግዚአብሔር ይምርሃል። አየህ? በሩ በጣም ሰፊ ነው፣ በጣም ብዙ ነው። መድኃኔ ዓለም በራሱ ብትሄድ፣ በአብ በወልድ በመንፈስ ቅዱስ ብትሄድ፣ ይህ በሩ ነው፣ መግቢያ በሩ ነው። አያችሁ? የእግዚአብሔር ምሕረቱ ቸርነቱ በብዙ በር መግባት ትችላለህ፣ በብዙ በር መግባት ትችላለሽ። እና እግዚአብሔር የተመሰገነ ይሁን። አዎ አንዳንድ ሰዎች እግዚአብሔርን መንገዱን በጣም አጥብቦት ምናምን እናያለን እና እግዚአብሔር ግን አይደለም። በአንተ መልካም ንጹሕ ልብ ራሱ እግዚአብሔር ይለመንሃል። አዎ በጓደኛ ይለመንሃል። መልካም በሚያስብልህ ጓደኛ ተግባባል። እና እግዚአብሔር ቸርነቱ ወደሱ የመቅረቢያ በሩ መግቢያ በሩ ሰፊና ብዙ ነው። ለዚህ ሁሉ ላደረገልን ለአብ ለወልድ ለመንፈስ ቅዱስ ለቅድስት ድንግል ማርያም ልጅ ለአማኑኤል ክብር ምስጋና ይግባው። ወንድሞቼ ደህና ሁኑልኝ።